ወለደች በድንጋሌ ሥጋ በድንጋሌ ነፍስ ጸናች ክብርት እመቤታችን ያደረገችው ተአምር ነው። አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ስም የተሰራች አንዲት ቤተክርስቲያን ነበረች። ካህናትና ብዙ ሕዝብ በውስጧ ይኖሩ ነበር። የዛች ቤተክርስቲያን ጠባቂዋ ትዝህርተኛ ትዕቢተኛ ነበርና በንጽህና ሆኖ አያገለግልም ነበር። ኤጲስቆጶሱ ግን ዕለት ዕለት ይመክረው ይገስጸው በአደባባይ የሚዘልፈው ነበር። ያ ትዕቢተኛም የኤጲስቆጶስን ቃል አልሰማም ምክሩንም አልቀበልም፣ ልቡናው በጎ ነገርን የሚጠላ በሰይጣን መርዝ ተነፍቷልና። በእንዲህ ያለ ክፉ ግብር ሳለ በአምስተኛው ወር በ27 ቀን በዓልን ለማድረግ የተሰበሰቡ ሰዎች ለመባረክ በደገኛው በዓል ቀን እመቤታችን ከሰማይ ወረደች። ለኤጲስቆጶሱ በራእይ ታየችው። ያን ጊዜም ያን ትዝህርተኛ ጠባቂዋ ይጠሩት ዘንድ አዘዘች። ኤጲስቆጶሱም በአይነ ልቡና እያየ ሌላ በማያያት በረቂቅ ስልጣን መላእክት ገረፉት። በነጋም ጊዜ ኤጲስቆጶሱ በራእይ ከሰማው ከእመቤታችን ከተግሳጽ ቃል የተነሳ እየተንቀጠቀጠና እያዘነ ሄደ። ያ ጠባቂ ወዳለበት በደረሰ ጊዜ ወደፊቱ ያመጡት ዘንድ አዘዘ። መልእክተኞቹም በሄዱ ጊዜ እንደ ሬሳ ወድቆ በግንባሩ ተደፍቶ አገኙት። ኤጲስቆጶስም ገብቶ በእርሱ ላይ የተደረገውን ነገር ጠየቀውና በካህናቷ ሁሉና በቤተ ክርስቲያን ላይ ስለታየው ከእመቤታችን ዘንድ ያገኘውን የቁጣ መከራና በእርሱ ላይ የተደረገውን ሁሉ ነገረው። ኤጲስቆጶስም መምህር ሆይ ስማ፣ አንተንም ያልታገሰችም ነበር አለው። እንደኔም መገረፍን ባልተወችህ ነበር። ነገር ግን እኔን ስለ ገጸስከኝና በአደባባይ ስለ ዘለፍከኝ ስለዚህ ትሩፋትህ እመቤታችን ይቅር አለችህ እንጂ። መምህር ሆይ እኔንም ይህ ፍዳ ያገኘኝ ምክርና ትእዛዝህን ስለተላለፍኩ ነው። ከእሳት ምድጃ ባወጡት በእንጨት ግንድ አምሳል ከስሎ እመት መስሎ የቤተ ክርስቲያን ማኅበር ሰውነቱ ሁሉ ባዩ ጊዜ ሁሉም በአንድነት አሰምተው ተናገሩ። ምርር ብለው አለቀሱለት። እርስ በርሳቸውም የዚህ የወንድማችን መከራ ተግሳጽ ለእኛም የልቡና እውቀት ይሁን ብለው ተናገሩ። ያ ህሙም ዲያቆናትና ካህናት አባቶቼ ወንድሞቼ ተጠበቁ እያለ ሲመክራቸው እንደኔ ትዝርትና የልብ ትዕቢትም አትሁን፣ በድንጋሌ ሥጋ በድንጋሌ ነፍስ በጸናች ክብርት እመቤታችን ዘንድ ያገኘን የኔን ፍዳና በእኔ የደረሰውን መከራ አይታችሁ የከበረ ሥጋውን ደሙን በምትቀበሉበት ጊዜ በድፍረት አታገልግሉ አላቸው። ነገር ግን ስለ ኃጢአት ስርየት ፈጽማችሁ ለምኑልኝ። በጽኑ ልቅሶ ምርር ብሎ በማልቀስም ይህን ሲነጋገሩ ነፍሱ ከሥጋው ተለየች። የዚህን ሰው ሞት ባዩ ጊዜ ብዙ ካህናትና ሕዝብ ርስታቸውን፣ ቤታቸውን፣ ሹመታቸውን ትተው ዓለምን መንነው ልዑል እግዚአብሔርን በትሕትና አገለገሉ። እስከሚሞቱበት ቀን ድረስ በድንጋሌ ሥጋ በድንጋሌ ነፍስ በጸናች ክብርት እመቤታችን በንጽህና በቅድስና